ምን እንትኒ እኔ ላይ መወሰናችሁ ማንቺ እኔ ስፈልግ ለምፈልገው ሰው ላደርግ እችላለሁ እንዴ ተቀልዳላችሁ እንዴ ሁሉንም ነገር እዚህ ምን አይነት ነው ማርያምን ቲክቶክ ላይ ያለ ነው ግን ፈጣሪ አይምረንም ኔቨር እግዚአብሔር ነምሬ ነው ማለት ከዛ በተረፈ ባለሀብቶችን ጠይቁ እሺ ባለሀብቶችን ጠይቁ ይቀልዳሉ እንዴ እዚህ ጋር እየመጣች አትበይዚ ስራ እየሰራው ነው እኔ ስራ መስራው ለሰው እኮ ከኢትዮጵያ ማምጫ ወይ ደግሞ አይዲ ማሰሪያ አይደለም እንትን ማለት አመሰግናለሁ ገባችሁ ራሴን ለማሳደግ ለመለወጥ ነው ካገር የወጣሁት እንጂ ሰውን ለማሳደግ አይደለም እኔ ደፋ ቀና ብዬ እኮ ነው ትንሹም ትልቁን አፉን እየከፈተብኝ ከኔ በላይ በታችም ይሆነ አፉን እየከፈተብኝ ዝቅ ብዬ አስተናግጄ ዛሬ ላይ እየሰራው ያለሁት እኮ ነው ነገ ለማስተካከል እኮ ነው እንጂ እኔ የማንም ጎረምሳ ለመቀለብ አይደለም ተቀልዳላችሁ እንደዚህ የኔ እኮ በአካውንታችሁ እኮ ብራችሁን አጠራቅማችሁ አስቀምጣችሁ እኮ ነው እዚህ ጋር የመጣችሁ እኔ ሙቆኛል ይሄው ሙቆኛል እኔ የኢማራት ሙቀት እኮ ነው ሁላችንም እየገረፈ ነው እኔ ራሱ ሙቆኝ ነው እየሰራው ያለሁት እመቤቴ ሰውነቴ ዝሎ ማለት ነው ማምላክን የምሬ ነው ሙቀቱ እኔ ልቤን ያመኛል ሙቀቱም እቤት ውስጥ ቁጭ ብዬ ኤሲ ተከፍቶ ሙቀቱ እንደዚህ ያደረኩ እኮ ነው ስራዬን እየሰራው ያለሁት ተቀልዳላችሁ ቁጭ ብላችሁ መብላት ለመዳችሁ እኮ ማንንም ላቡን ጠብ ሳያደርግ የበላ ሰው አለ እንዴ ተቀልዳላችሁ ሁላችንም ዋጋ ከፍለን ነው እሺ እንዴ ኦርደር እንኳን ሲያደርጉ እንዴት እኮ ቁም ስቅላችንን እንደሚያሳዩን እኮ ቀምሳችኋል እያንዳንዳችሁ እንዴ እኔ እዚህ ጋር ቁጭ ብዬ የምሰራው ለማንንም ገንዘብ ለመበተን ነው እንዴ ተቀልጃለሽ እንዴ እያንዳንድሽ እየመጣሽ ሃዊ ቻሌንጅ ስጪ እኔ መጀመሪያው ነው ተናግሬያለሁ ማድረግ ብችል እኔ ታቃላችሁ እኔ ማድረግ ብችል አሉ ኢትዮጵያ ላይ እንደዚህ ስልክ ማስቀመጥ ሳይችሉ ታመው ሆስፒታል ተኝተው ገባችሁ ምግብ መብላት ያልቻሉ ሰዎች አሉ እንኳን ጎረምሳ ላመጣኔ እዚህ አታሽቃብጡ ማንንም ሰው እኔ እንዲወደኝ ወይ ደግሞ ሰው ለየት አድርጎ እንዲያየኝ አልፈልግም እኔ እንዲያሞግሰኝም አልፈልግም እኔ መስራው ለራሴ ነው ምኖረው ለራሴ ነው መልካም ነገር ማድርገው ለራሴ ነው መጥፎም ማድርገው ለራሴ ነው ማንንም የሚኖረው ለራሱ ነው እንጂ ለማንንም አይደለም ገባችሁ እኔ ማርያም ንርጉዝ ነኝ 9 ወር ሆኖኛል ማርያምን ስራ በኔ ላይ ከመብዛቱ የተነሳ ፓወር ነው ምናወጣው እዚህ ቲክቶክ ላይ ስናወራ ማለት ነው እንደቀላል ነው የሚቆጠረው መቤቴን የምሬ ነው ምላችሁ በጣም ብዙ ችግሮች ነው የደረሰብኝ እዚህ ጋር በማደርጋቸው ነገሮች ብቻ ማለት ነው 2 ቀን ሙሉ ሆስፒታል ነበርኩኝ እንዴ እኔ መታችሁ ጠይቃችሁኛላችሁ ችግሬን ታቃላችሁ አንዳንድ ወደኔ የሚቀርቡ ልጆች ምን ነው ጠፋሽ እቴርሽ በቃ ይሆናል አይደለ በቃ ያልጠበቅኳቸው ሰዎች ያሉኝ አሉ ለእናንተ ብዬ አይደለም እኔ የምሰራው ጎረምሳን ለማምጣት ወይ አይዲ ለማሰራት አይደለም ትላንትና እኔ አይዲ ለማሰራት እኮ ቸግሮኝ የሰው ፊት አይቼ ህዳ ውስጥ ገብቼ ብዙ ነገሮችን ሆኛለሁ ሃዊ ቻሌንጅ ስጥኝ እንደዚህ እንዳትጠይቁኝ ብያለሁ ነው እንዳትጠይቁኝ ካለኝ ራሱ ምረዳው አለ ብዙ አሁን ነው ለራሴ መኖር የጀመርኩት ምንም አታቁም ያኒ ሰው ሁሉ ሲያወራ እውነት ነው ያለቀሰ ሁሉ በቃ እውነቱን ያወራ ነው የሚመስላችሁ ብዙ ጊዜ አዛይናችሁ ሩሩናችሁ ለምን አስተዳደጋችሁ ከልጅነታችሁ ስታድጉ እናንተ እንትናችሁ በቃ ኦሬዲ አዛይን ምንም አታቁም ከሰው ጋር አናኗር እንኳን አንችልም ነበር ቅኔ እንኳን ሲያወሩ አይገባኝም ነበር እኔ ከመዳም ቤት ሰውጣ ቅኔ ሰው ሲያወራ ምንድነው የሚያወራ አማርኛ ነው ምንድነው የምታወሩት እስከምንድን ምክንያቱም ውስጣችን ያለው ሸር የለም ውሎ የሰው ልጅ ውሎ አይደለ ምንም የምናውቀው ነገር የለም ሽንት ቤት ከማጠብና ኩሽና ከመግባት ውጪ እና ሰው ሀገር አረብ ሀገር 2 አመት ሰርታ ገባች ኢትዮጵያ ልጅቷ ማለት ነው አጀንዳውን ግን በኢፋው ይከይድበታል ሌላው ቢለቃችሁ ራሱ እኔ ያለቃችሁ ገባችሁ ኢትዮጵያ ትሄዳለች
ጓደኛዋ እኔ ያለው ልጅ ትላለች ቤተሰቦቿ የት ነው ገጠር ነው ያሉት ኦሬዲ ማስታወቂያ እናሰራሻለን ምናምን ብለው ነው እሷ ራሳቸው ጋር ያስቀመጧት ማለት ነው ልጅቷ ሄደች ስትሄድ ኢትዮጵያ ልጆቹ ጋር ቁጫለች ማስታወቂያ ለያሰሯት ከዛን ትንሽ ቆይታ እንት ለማለት ነው እዛ የሰራችውን ገንዘባ ተደርጋ ከዛን በኋላ ደግሞ ያንቺ መምጣት ምክንያት በማድረግ እኛ የሆነ ፕሮግራም አዘጋጅተናል ነይ ለእናንተ የተዘጋጀውን ፕሮግራም እንግዲህ እንትን አትሉ ከዛን እሺ ብላ ትሄዳለች ከሄደች በኋላ መጠጥን ጠጣ ሲባባሉ ልጅቷ ወይን ብቻ ነው መጠጣው ትላለች ወይን ብቻ ነው ሲሉ የሆነ አደባልቆ ሰጧትና ጠጥታ እንኳን አይደለም የሆነ ነገር ውስጥ ጨምረው ነው እንጂ እሷ እንደዚህ ፉት ባደረገች ነው ራሷን ያጣችው ገባችሁ አይደለ ልጅቷን ራሷን በጣም ምስኪንና በጣም እኔ በቃ ይሆናል ምንም ማያቀም ሰው ብዬ ካሰብኩ ሰው የመጀመሪያዋ ናት ከዛ እንግዲህ ታዋቂ ናቸው ሚዲያ ላይ ያለው ሰው ነው ታምናላችሁ ብዙ ጊዜ ነግራቸው ሚዲያ ላይ ያለው ሰው ከኔ ጭምር እንዳታሙ ልጅቷ እሺ ብላዛ ፕሮግራሙን ለማክበር ነው ምንም አታውቅ ምንም በቃ ምንም እነሱ እንትን ብለዋል የለመዱ ናቸው ኦሬዲ ለምደዋሉ ያለውን ነገሮችን ካልኩሌተር አድርጎ ነው እስከምትመጣ ድረስ እያንዳንዷን ነገር ድራማ እንደሚሰሩት ሁላ ፕላኑን ያወጡት ማለት ነው ልጅቷ ምንም አታውቅ ከዛን ሩም አስገባት አስገብቷት ጧት ራሷን ከሰው ጋር አገኘች ከሰው ጋር አገኘች ራቁቷን እሷ በማታውቀው መንገድ ሲጀመር ፎቶ አንስቷት ምን ብሎ ኦሬዲ ተቀምጧል ብሯን ኦሬዲ እንደጨረሰች ገብቷቸዋል እነሱ ማለት ነው ብሯ ኦሬዲ ጨርሳል ብር የላትም መመለሻ ወደ ሰው ሀገር ምትመለስበት እንኳን እንደሌላት ገብቷቸዋል እነሱ ማለት ኦሬዲ ካልኩሌተር ስለሰሩ በሷ ላይ ብቻ አይደለም በሌሎቹም ላይ ስለተደረገ አንድ ሰው ብቻ አይደለም ይሄን የተጎዳ በጣም ብዙ ሰዎች ነው እንደዛ ሲያደርጉ የነበረው ማለት ነው ታምናላችሁ ሰው ስታጡ የሚቀበላችሁ የሆነ ነገር የሆነ ሰው ጋር ታዋቂ ሰው ጋር አትሄዳላችሁ አይደል ከዛ እሷ ልጅቷ ወደዚህ ትመለሳለች ስትመለስ ቀኗን ጠብቆ መታ በወሯ አንድ ወር ሲሞላት ብር አስገቢ አሁኑ ነው 100,000 ብር አሁኑ ነው ካላስገባሽ ፎቶሽን እንበትንልሻለን ብሎ ያንን ፎቶ ይልኩላታል ያንን ፎቶ ሲልኩላት እሷ አታቀም ሲጀመር እንዳነሷትም ምን እንደሆነ ምንም የምታውቀው ነገር የለም ባለዚች ባለቤት ማለት ነው ምንም የምታውቀው ነገር የለም ከመጣችሁ ኋላ ልጅቷ ምስኪናት አንድ ብር እጇ ላይ የለም መመለሻውላ ሰው ነው ችሏት ያመጣት ከዛ እሷ ልክ ፎቶዋን እንዳየች ምንም አላለች ስልኳን አስቀመጠች ቀጥ ብላሽ እንት ቤት ገባሽ ጣጣች ወጣች በረኪና ጣጣች ወጣች ሰው ባይኖር ሲጀመር ልጅቷ እንደዚች ፓርት ነው የቀረችው ለመሞት ራሱ እንዲች ስለሰው ስም እዚህ ላይ አትጥሩ ነገ ተደርሱበታላችሁ ስለምናወጣው ማለት ነው ስለሰው ስም አትጥሩ እሺ ሴቱ ነሽ ሴቶች እያዩዋችሁ ነው ሚዲያ ላይ ሴቱ አንቺ እንደዚህ ሴቱ ነሽ ሴት ላይ አትፍረጂሽ ሴት ብዙ መከራ አለባት ብዙ ስቃይ ከገባሽ ማለት ነው ህሊና ካለሽ ሴት ልጅ ስቃይ አለባት ማንንም ሰው የማይረዳት ማለት ነው ብላ እንኳን ማውራት የማትችል ገባችሁ ማውራት እንኳን የማትችል በጣም ብዙ መከራና ስቃዮች የደረሱባቸው በጣም ብዙ ሰዎች አሉ ልጅቷ የዛን ሰዓት ሙታ ቢሆን አይ ቻኮ እንደዚህ የዛን ሰዓት ሙታ ቢሆን ወይኔ እኔ እናት እልትሉና ግን ፈጣሪ ይው ንጹህ ልባችሁን ያያል ውስጣችሁ ንጹህ ከሆነ እግዚአብሔር ያያል ለምሳሌ ሽንት ቤት ገብታ ጠጣች ሽንት ቤቱን ዘግታ በዛው ቀርታ ቢሆን ኑሮ ማንንም የሚያያት የሚሰማት የለም ሙታ ነው የምትገኘው ግን ፈጣሪ አትሞቺም ዛሬ ስላላት ሽንት ቤቱን ከፍታ ስለወጣች ልጅቷ አይዳነች ሙታ ቢሆን ልታዝኑላት ነው እውነት እናንተ ልታዝኑላት ነው
እግዚአብሔር ሙቺ ስላላላት ቀኗም ስላልሆነ አተረፋት እንዳጋጣሚም ሰውም ስለነበረ ማለት ነው ግን የዴቭ ጓደኞች ይሆናችሁ እያንዳንዳችሁ ማለት ነው በፌክ አካውንት እየመጣችሁ አፋችሁን የምትከፍቱ ግን ማለት ነው አርፋችሁ ብትቀመጡ ይሻላችኋል አፋችሁን የምትከፍቱ ደሞ ወጣጤውላ ማለት ነው ወጣጤ ምናችሁም እንኳን ድራማ እንደምትሰሩ ሰው ለየሰው ህይወት ላይም ድራማ ትሰራላችሁ እናንተም ብሎ ድራማ ሰሪ እናንተ ለከብት ጥበቃ ራሱ አትሆኑ እንኳን ድራማ ልትሰሩ አይደለም ለከብት ጥበቃ ራሱ አትሆኑ ወጣጤ ለዚህም ደርሳችሁ እናንተ ምን ይመስላል እግዚአብሔር ነው ለዚህም ደርሳችሁ እደጉ መጀመሪያ ወንድ ልጅ ሲያድግ ነው ደስ የሚለው ምን ነው ሻ ለከብት ጥበቃ አትሆኑ ሌላ ሰውን አታሰድቡ በጣም ብዙ የምንወዳቸው ምናከብራቸው አርቲስቶች አሉ አሁን ላይ የመጣችሁት ግን ድራማችሁ ማይጥምም እናንተ ማጥሙም እናንተ ድራማ መስሩት ተግባራችሁ ነው ምስኪኖች ከአረብ ሀገር የሚመጡትን ሰብስባችሁ አያው ልንገራችሁ ራቁት ቪዲዮአችሁን ሰው ካያዘባችሁ በቢቢሲ ልቀቅ በሉት እንጂ በሪኪና እንዳጣጡ ልቀቀው እናቴ ያዘችውን ነው ያስኩት እናቴ ያዘችውን ነው ያስኩት ልቀቀው ምን አዲስ ነገር አለው በፍጹም ለነሱ ብላችሁ ራሳችሁ እንዳታጠፉ ለነሱ ብላችሁ ኔቨር እንኳን ገንዘብ አይደለም ዱምቡሎ እንዳሰጡ በቢቢሲ ልቀቀው የናት ነው በለው እግዚአብሔርን የምሬ ነው እናቴ የተሸከመችው ነው የተሸከመው ከዚህ ነው የወጣው ይው ሰው ራሱን ቪዲዮ ቀርጾ እንደዚህ ለፍቅረኛው ልኮት እንደዚህ ወጥቶበት ቢሆን ኑሮ አዎ ፈልገሽ ላክሽው ነው ትላላችሁ ይሄኛውን ግን አሲሮ ድራማ ሰርቶባት ነው እንዴ ድራማ ደራሲ ከነ ደራሲው ጭምር ነው እንደዚህ ተጽፎ ነው እኔ አዊራቁት ቪዲዮ ይዤብሻለሁ ቢለኝ ልቀቀው ለዋለሁ ገብርኤል ነው ምን በቢቢሲ ልቀቀው እንኳን በቲክቶክ አይደለም የናት ነው ምን የተለየ ነገር አላስኩኝ እናቱን የሚያከብር ደግሞ ሴት ልጅን ያከብራል ነገ እቺውስ እንደዚህች አይነት ሴት ናት ላንተ ሚስት የምትሆነው ለልጆች እናት የምትሆነው ምን ታካብደዋል ሴት ይነሽ ግን በሰው ላይ እንዳፈረች በእንደዚህ አይነት ጉዳይ እኔ በጣም ሰው ከሚያሳዝነኝ ውስጥ የተደፈረች ሴት በጣም ታሳዝነኛለች አንደኛ ክብሯን አጣ ሁለተኛ ነገር ህሊናዋን አጣ ሶስተኛ ነገር ደግሞ ራሷን አጣ ሞራላ ይሰበራል ሞራል ታጣላችሁ እራፉ የሆነ ጥፋት ስታጠፉ ወይ ደግሞ የሆነ ነገር ስታደርጉ ነጠላ ለብሳችሁ እንዳመጡ የዌልኩም ነጠላ ለብሳችሁ እንዳመጡ በተለይ ትላንትና ትዘፍኑና የሆነ ጥፋት ሲገኝባችሁ ነጠላ ለብሳችሁ እንዳመጡ ክብር አለው ነጠላ ክብር አለው ዝም ብሎ አይደለም እንዳትመጡብን በጣም ብዙ ኩሩ ጽድት ያሉ ስነ ስርዓት ያላቸው የቤተክርስቲያን ዘማሪ የቤተክርስቲያን ዲያቆናት የቤተክርስቲያን ካህን አለ በጣም ቤተክርስቲያናቸውን አክብሮ ፈርተው የሚኖር እነሱን አታሰድቡብን እንደው ንሳ መንገባበት አባት እንኳን እንዳናጣ እያንዳንድሽ ተንኮል ውስጥ ስትገቢ ነጠላ እንዳለብሽ ይመጣሽ ጫምላቃ አትጨማለቁ እዚህ እያንዳንድሽ እንተዋወቃለን እኮ እኔ ብዙ ጊዜ ተናግሬያለሁ ነግሬያችኋል እኔ ላይ ተገልብጣችሁ የሰደባችሁኝ ዛሬ ይግባችሁ ይው ሲደርስበት ነው ሎም ይገባው አትመኑ ሰው ስለዘመረ ጻድቅ ነው ማለት አይደለም ስለጨፈረ ደግሞ ያ ሰው ኃጢአተኛ ነው ማለት አይደለም እዚህች ምድር ላይ ያለው ሰው በሙሉ ኃጢአተኛ ነው በደለኛ ነው ሰው በመሆኑም ኃጢአተኛና በደለኛ ነው 100% አምነሽ ዋጥ አድርገሽ ቁጭ በይ ማንንም ሰው እዚህች ምድር ላይ እኔ አሁን ማምነው ሰው የለኝም ከአምላኬ ውጪ ለኔ ያለኝ አምላኬ ውጪ ማምነው ሰው የለኝም እዚህ የመጣችሁ
ነጠላ ትለብሱና ቤተክርስቲያን ረጂው እናንተ ናችሁ ለቤተክርስቲያን እንደው ተቆርቋሪ እናንተ ናችሁ ደሞ ዝማሪያችሁ ደሞ እንባችሁ እኔ ምለው ኮርኩራችሁ ነው እንዴ አይናችሁን የምታለቅሱት ኮርኩራችሁ ነው እንጂማ ወጥቶ አይደለም አቤት ማስመሰላችሁ በስመ ስላሴ እውነት አልከዛችሁም አይደለም ወይ የሆነ ነገር ከታችሁ ነው ያው ድራማ ላይ እንዳለው ያው ሰው ወዶ አያለቅስማ እሱን ከታችሁበት ነው እንጂማ እናንተ አልቅሳችሁ አይደለም ሲጀምር እጭ ፈጣሪው ብላችሁ የምትመጡብን ነገር እኛ ራሱ መቤቴን የምሬ ነው መዳም ቤት ውስጥ ያሉ ልጆች ራሱ ስንት ችግር አለባቸው ተዋቸው በቃ እስቲ የራሳቸው ኑሮ ራሱ መኖር አልቻሉም እንኳን ሰው የሚረዱበት አይደለም በቃ አርፋችሁ ቤታችሁ ቁጭ በሉ ችግራችሁን ይዙና ፈጣሪ ወይ ምን ነው ሸዋ እውነት ማርያምን ስቃጠል ልጅቷን እኮ ማርያምን የምሬ ነው ግን ፈጣሪ ደስ የሚለው ነገር የተደፈረችው ልጅ ለወንድሟ ራሱ ለመናገር ፈርታ ነው አንዳንድ ጊዜ ፈርተን የምንተዋቸው ነገሮች ዋጋ ያስከፍሉናልና ፈርታ ነው ወደዚህ እንትን ያለችውና ግን ደግሞ ፈጣሪ አንዳንድ ጊዜ ሐቅ ሲያወጣ